ሄቨን እስካሁን ፍትህ አላገኘችም። ያው እንደምታውቂው ያኔ ሚዲያ ወጣው ትንሽ እንትን ነበረ። ከዛ በኋላ ቀኑን እያራዘሙብን እንግዲህ ሄቨንን ካጣን 3 አመት ሊሞላን ትንሽ ወራቶች ቀርተውናል። ፍትህ አላገኘንም ማለት ነው። ምናልባት የዘገየ ፍርድ እንዳገኘን እኔ በግሌ አልወስደውምና ህጻናትና ሴቶች ቅድሚያ ሊሰጠን ይገባል። ችግር ደርሶብናል። እንግዲህ እንደማንዳየሽው ከዚህ በፊት እንደተናገርኩት ቤቷ በግፍ በአስተቃቂ መንገድ ነው ያለፈችው። ከዛ በኋላ ትንሽ ደስታ አይልም ነበረ። በተለይ ሚዲያ ከወጣው በኋላ የተለያየ ሁሉም የራሱን አንዳንድ ፖለቲከኞች የራሳቸውን አጀንዳ ለማስተላለፍ እየተወሰዱት መንገድ ልክ አልነበረም። ሆኖም ግን እስካሁንም ፍትህ አላገኘንም። አሁንም በቀጠሮ ላይ ነን። ሰሞኑን ቀጠሮ በተደጋጋሚ ነበረን። አሁን ሰኞ ዕለት ነበረን፣ ወደ ሮብ ተቀይሯል። ሮብ ቀጠሮ አለን ማለት ነው።